በታማኝ ሾው የዩቲዩብ ቻናል የሚለቀቁ ቪዲዮዎች ቀደም ሲል ተቀርጸው የተላለፉ ሲሆኑ በድጋሚ ለተመልካች የተለጠፉ መሆኑን ለማስታወስ እንወዳለን። የተከበራችሁ ተመልካቾቻችን ይህ ሳምንታዊው በእኛ ፋንታ የዚህ ፕሮግራም ጥያቄዎች ጓደኞቼ ናቸው። አብራችሁን ቆዩ። ይህ ክፍል 2 በእኛ ፋንታ ሁለገብ ከያኒ ከሆነው ታማኝ በየነ ጋር እያደረግን ያለነው ቆይታ ነው። ፕሮግራሙን ራሱ እየመራ እያስተዋወቀ እየተጠየቀ ሁለገብነቱንም በዚሁ እያሳየን ነው። ወደ ክፍል 2 ዝግጅታችን የመጀመሪያ ጥያቄ እንለፍ። ማን ነው የሚጠይቀህ? ምንድነው የሚጠይቀህ የሚለው እንመልከተው። እንግዲህ ድሉን አግኝቻለሁ ታማኝ ስለ ልጅነታችን ያሳለፍነው ጊዜ ለመጠየቅ ሰላም ልበልህ። እንግዲህ በዚሁ አጋጣሚ መጀመሪያ ልጠይቅ የምፈልገው ታማኝ ቤተሰቦችህ በጣም ስፖርት ይወዳሉ። አባትህ ኃይለኛ ደጋፊ ናቸው። እሁድ ሁል ጊዜ ኳስ ሜዳ ይገኛሉ አዲስ ዘመን። ወንድሞችህ በጣም ኃይለኛ እግር ኳስ ተጫዋቾች ናቸው፣ መረብ ኳስ ተጫዋቾች ናቸው። አንተ እዚህ ውስጥ ምንም የለህበት እና ታማኝን በልጅነቱ የሚያውቅ ሰው የዛሬውን ታማኝ ለመገመት ለመጠበቅ አስቸጋሪ ነው። በጣም ልከኛ፣ ሽንፈት የማትቀበል በጣም ልከኛና ተደባዳቢም ጭምር። እንደውም ሲጣላ ሲደባደብ የማያስብ ማሰብ የማይችል በሚጣላበት ጊዜ እንደውም ታማኝ ተነስቶበታል ይባላል እና መንገድ ይዘጋል። ከዚህ ወጥቶ የሰብአዊ መብት ተሟጋች መሆኑ እኔ በጣም ነው የሚገርመኝ። አስቸጋሪ የነበርክ ሰው እንዴት ነው ወደዚህ የተለወጥከው? እኔ ሁሉ ጊዜ ታማኝን ሳስበው ይገርመኛል። እኛ በልጅነት ስናየው ይሄን ታማኝ ፕሬዲክት አላደረግንምና ይሄን እንደው ትንሽ ብታብራራልኝ እንኳን ለሌላው ኢትዮጵያዊ ለኔም ለራሴ አንደርስታንድ ለማድረግ ስለሚከብደኝ ነው። ለመጀመሪያ ጊዜ እኛ ያለንበት አዲስ ዘመን ከተማ የስልክና የመብራት መስመር የኢሃፓ አርማ ላይ ተንጠልጥሏል። እንዴት እንደተንጠለጠለ ምግዜር ይወቅ። ብቻ ሌሊቱን ከተማው እንደዛ ሸብርቆ አድሯል። ስለዚህ ምንድነው ያደርገው? ጠዋት ትምህርት ቤት ስንሄድ ወጥቶ ይሄን ሳይ ይመለስና ቀይሯል። እና ምንድነው ይሄ? ከጉጉት የተነሳ ነው እንደዚህ አይነት አድቬንቸር? እንደው ይሄን ብታብራራልኝ። በርግጥ እስካሁን ድረስ ይቆጫል ባለመመልመሉ። እንግዲህ አሁን የሚጠይቅ ጥያቄ የቅርብ ጓደኞቹ ሁሉ የማያውቁት የከተማውም የማያውቀው ብዙ ሰው በዚህ ሊገረም ይችላል። አሁን በመጠየቅ ጥያቄ እነዚህ መምህራኖች የመጀመሪያው ከአዲስ ዘመን ወደ ኢሃፓ ወደ በረሃ የሄዱት ሰዎች እነዚህ ናቸው። በ1970 ዓመተ ምህረት እና አብረህ በረሃ ሄድክ። የተወሰነ ቦታ ከደረስክ በኋላ ደከምክ፣ ፌንት አደረክ፣ ወደክ እና ለአንድ ባላገር 50 ብር ሰጥተው አምቦ ሜዳ የሚባል ከተማ ወስዶ እንዲጥለው ነው ያደረጉት። ያው አባቱ ያን ጊዜ ብዙም ተቀባይነት ስላላቸው እፍና አድርገው ገባ እንጂ ያው ያኔ የሚረሸን ሰው ነበር። ግን ያው አፋፍነው አስገቡ ወደ አዲስ ዘመን። ማንም አላወቀም። ይሄ ሁሉ ከምን የመነጨ ምንድነው የሚገፋ? እስቲ ይሄንን ንገረንና ያሁኑን የሰብአዊ መብት ተሟጋችነትህንም በደንብ እንድንረዳ
እንችላለን። የምታስታውስ ከሆነ እስካሁን አልመለስክልኝም። እኔ ወለዱን አልፈልግም ግን አመሰግናለሁ። ወደ ልጅነት ትዝታ መለሱ። ያ እንግዲህ ከባድ ነው። አሁን ዶክተር ጌትነት ያው በልጅነታችን ይላል፣ ግን እዛ መሀከል ላይ ደግሞ ቀለሙን በተመለከተ ሂድ ብዬ ጮኬ የመለስኩት እኔ ነኝ ይላል። ስለዚህ ተመልካቾቻችን እኩያ እንዳልነበር በዚህ ማረጋገጥ ትችላላችሁ። የመጀመሪያው ጥያቄ ቤተሰብ በሙሉ ስፖርት ይወዳል፣ አንተ እንዴት? እንግዲህ የሚገርምሽ ነው ይሄ ራሴ ሁሌ የምጠይቀው ጥያቄ ነው። አባቴ በጣም ስፖርት ይወዳል። ለሰፈር ቡድን ማሊያ የሚገዛው እሱ ነው። ግን ማሊያው ተገዝቶ ያው ለተጫዋቾች ይሰጥና በችሎታ ነው ኳስ አይደለ? እኔን የማይመርጡ ከሆነ ማሊያውን አያገኙም። በጉልበቴ እገባለሁ ሞክራለሁ፣ ግን የለሁበት። ይሄ ደግሞ ህልሜ ነበር አንድ ቀን ኳስ ተጫዋች ሆኜ። የሚገርም አጋጣሚ እኮ ነው። እኔ አልተሳካልህ አለኝ እንጂ ወንድሞቼ እህቶቼ ሳይቀሩ ስፖርተኞች ናቸው። ይሄ ፍላጎቴ ከዚህ ከብሔራዊ ቡድን ጋር ተያይዞ በቃ መጫወት ባልችል እንኳን ከቲሙ ጋር አብሮ መሄድ ምናምን እነዚህ ነገሮች የመጡት ያ የልጅነት ህልም ነው። በኋላ ግን እንግሊዝ ሀገር ለተወሰነ ጊዜ ለስራ ሄደን እዛ ኖረን ነበረ ከነጻዬ ከነማይጥላውን ጋር ስንኖር ቲም አቋቋምን፣ ፌዴሬሽን ሁሉ አቋቋምን። እንደውም የፌዴሬሽን ሊቀመንበር ሆኜ የተወሰነ ጊዜ ሰርቻለሁ። ያ ብቻ ሳይሆን ከእንግሊዝ የአውሮፓ ፌዴሬሽን ለማቋቋም ከዛ የሐሳብ አድጎ አሁን የአውሮፓ ፉትቦል ፌዴሬሽን ተቋቁሟል። ስንጀምረው እኛ ነን የጀመርነው እና እዛን ጊዜ እኔ ይነቃቸው ለሚባል ቡድን ነው የኛ እኔ ጻይም ነው የምንጫወተው። ሌሎቹ ግን ድሮ ጊዮርጊስ የተጫወቱ፣ ፖሊስ የተጫወቱ፣ ቡና የተጫወቱ ምናምን ናቸው እና እኛም ጋር አሉ የጊዮርጊስ ተጫዋቾች። ግን እኛ ያው ስማችንን ይዘን በነገራችን ላይ ጻዬ በጣም ጎበዝ ነው፣ ነዋይ በጣም ጎበዝ ነው፣ ግን ጉልበተኛ ነው። ጻዬ ቴክኒክ ምናምን በጣም ጎበዝ ነው። አሁንም እኔ ነኝ እንትን ግን የሆነ ወሳኝ ጨዋታ ላይ ካልገባው አልኩ ገባ፣ 2 ጎል አገባው። አዎ ሁሉም ማሳየት ይቻላል እና ይሄ ህልሜ በዚህ ተሳክቷል። ያ በልጅነት የሞከርኩት ልጅነት አመሌን ተናግሬያለሁ። አስቸጋሪ ነበርኩ። ማስቸገር ብቻ ሳይሆን እኔ ሙዚቃ እኔም ማላውቀው ሙዚቃ የለም ማላዳምጠው። ስለዚህ ሁሉንም ይዛለሁ። በአጋጣሚ እህቶቼና ወንድሞች ጎረቤቶቼ ያሉ ሰዎች መዝሙር ይዘምራሉ። እኔም ማላውቀው እንዴት እኔም ማላውቀው መዝሙር ከየት መጣ እያልኩ ለካ እነሱ የአፓ መዝሙር ነው የሚያጠኑ። ሰው ጥርጣሬ አደረብኝ። ከዛ መከታተል ምናምን እውነት ለመናገር እድሜ አልደረሰም። ኦፍ ኮርስ የአፓ የሚያስኮን እድሜ የለኝም። እኔ እድሜ አደባባይ ላይ ነው ያለው ሰው እሱን ችግር የለብኝም። ዲሞክራሲ የምትባል ወረቀት አገኘሁ የሆነ ቦታ ሳነብ ኢህአፓ ያሸንፋል ደርግ ፋሽስት ነው የምትል 2 ነገር አየሁ በቀይ ተጽፎ። ይሄ እኮ ነው ኢህአፓ ብዬ ቤታችን እና ትምህርት ቤቱ በ10 ሜትር 10 እርምጃ ከተራመድሽ ትምህርት ቤቱ ነው የምትገቢው። በቃ የእኛን ቤት አልፈሽ ነው ትምህርት ቤቱ ጋር የምትሄጂው እና ዋናው በር ቀለም ወስጄ ኢህአፓ ያሸንፋል ደርግ ፋሽስት ነው ግጥም አድርጌ ቀባሁት። ማታ ማንም የለም ምናምን። ጠዋት ሲመጣ ተማሪው ሲገባ ያ ነገር አለ እንዴ ደርግ ባንድ በኩል ኢህአፓ ገብታ አድራለች ብሎ ያብዳል። ኢህአፓ ባንድ በኩል እኛም ማናቃት ኢህአፓ ከየት መጣች ብሎ ይተራመስ። እኔ ክፍል ገባሁ። ገብቼ ቁጭ ብዬ አሁን ና ታማኝ ምናምን ይሉኛል ብዬ ብጠብቅ ማንም አይጠራኝ። እኔ በሰራው ሌላ ሰው ሊበላ ነው ብዬ ቤት ሄጄ የቀባሁበትን ይዤ መጣ። ብሩሽና ብሎ ከዛ ለ3 ቀን ነው ምናምን ከአዲስ ዘመን ደባርቅ ወደሚባል በጭነት መኪና እናቴ ደብቃ በሰው ላከችኝና ነገር ሲበርድ መጣ።
ያኔ ደግሞ ያስረሽን ሁሉ ነበር እኔን ያን ጊዜ መንግስት በዛ እድሜ እንግዲህ የዶክተርም ጥያቄ ዞሮ ይሄን ላስብ አልችልም የመረሸን ምናምን ለኔ አይገባኝም እኔ የሚታየኝ ማድረግ ነው እናለው ደግሞ በኋላ ላይ የሆኑ አስተማሪዎች ሊጠፉ እኔ በቃ ይኸውልሽ እንደው ምን አለ ብዬ ማሸት ሰው ነው አላማረኝም ያስተማሪዎቹ ነገር ይመካከራሉ ቀስ ይያሉ ይላል ምን ሊያረጉ ከዛ በሌሊት ተነስተው ሊሄዱ ነው ቁጭ እየጠበቁና ሲወጡ ተከተልኳቸው አብረህ ሄድክ ማታ ስከተል ዞር ሲሉ አዩ የት ነው የምትሄዱ አሉ እናንተ የምትሄዱበት የት ነው ያፓ አይደለም ተመለሱ በጭራሽ ሞቼ እገኛለሁ ታው ቢለምን እንዲያው ኦኬ ይቀምሳታል ምናምን ብሎ ትንሽ ዳገቱ ምናምን እንደወጣን አቃተኝ ራበኝ ስላቸው ይሄው ነው እንግዲህ ትብሎ ከዛ ያው ለባላገር እንትን ብለው ሰተው መለሱ አምቦ ሜዳ ወስደዋለሁ ሳይሳካልኝ ቀር እና የጃፓን አመራሮች አግኝቻቸው ዋሽንግተን አንድ ብርሃኑ በላይነህ የሚባል ሻለቃ የሚባል ጓደኛ አለኝ ያፓይ ነበር ጓደኛዬ ባይሆን በቃ ማከብረው ሰው ነው አገኘሁትና አንድ ቀን ነገርኩት ታሪክ የጃፓ አመራሮች ራት ሊበሉ ሲል ይዞኝ ሄደ ይሄ ሰውዬ ኮምፕሌን አለውና አዳምጡታል እና አቶ ፋሲካና አቶ ያሱ የሚባሉ ነበር ነገርኩት በዛን ጊዜ በዘመር ነበር የምትመለምለው ለምንድን ነው ምን ቀረበ ሞት ነው የቀረበው እና ያ ዝም ብሎ የልጅነት እንትን ነው መልካም ሌላው የአራተኛው ጥያቄያቸው የዶክተር ጌትነት በልጅነታችን የወሰድክብኝ አንድ ነገር አለ ወለዱን አልፈልግም አሉ ያን ጊዜ ቤልባት የሚባል ሱሪ ነበር እሺ እና የሆነ ቦታ እኔ እንግዲህ ሙዚቃ እንትን እና ዳንስ መወዳደር ፈልጌ እንደዛ አይነት ሱሪ ነው የለኝም ከሱ ተቀብዬው ወስጄ ደነስኩበት አሁን ይሄንን ጊዜ ጠብቆ እዚህ ላይ አነሳው አልመለስክም ለምን መልሳለሁ እንዴ ስለዚህ በጉልበት ነው የወሰድከው ኦፍ ኮርስ ያምልሽ አሁን ልገዛለት ይችላል ግን ያኔ በጉልበቴ ሊያስቀረው መቼም እንግዲህ ዶክተር ጌትነት ሲያዩት ምላሻቸውን አግኝተዋል ብለን ተስፋ እናደርጋለን ሁለተኛው ጥያቄያችን ረጅም አመት አብሮክ ሰርቷል ማን ነው ምንድነው የሚጠይቀህ የሚለውን ደግሞ ከራሱ እንስማ ድምጻዊ ነው አይደበበ ታማኛችን ወንድማችን ለኛ ምንመካበው ወንድማችን ጓደኛችን ነው እኔ አንድ ጥያቄ የምጠይቅህ በየትኛውም አጋጣሚ እድል ገጥሞ እንደ ኃላፊነት ቦታ ለጥበብ ሰዎች ያለ እይታ ምን ይሆናል ይሄ ቢደረግላቸው ይሄ ቢሆን ብለህ የምታስበው ውስጥ ጥበብ እንዳለ አውቃለሁ ከማንም ያላነሰ በእውነት ዓለም አቀፍ ኮሜዲያን ሊመጥን የሚችል ታለንት ያለ ወንድሜ ነህ ኢትዮጵያ ልጅ ነህ እንደው እንደ ድሮ አንዳንድ ጊዜ ሰው በጣም የሚወድ የሚፈልግ ታው ትንሽ ያንን የድሮ ትዝታ ለማምጣት መቼም እንደ በውስጥ አለው የቀረ ነገር አለ እኔ ግምት መቼም የተውከው ይመስለኛል ሰው ቢፈልግ ምንድነው የምታደርገው ታማኝ እስ ማለትኛ ሁሉ ነው ምንድነው የምትለው ምንድነው የምታደርገው ለማለት ያህል ነው ጋጣሚ ነገር በህይወት ሂደት ውስጥ እንደው ኢትዮጵያን ኃላፊነት የመውሰድ አጋጣሚ ቢገጥምህ ፈቃደኛስ ከሆንክ በኋላ እንደው በቅድሚያ እንደው ቢደረግ ጥሩ ነው ብለህ የምትለው ለኢትዮጵያ ያለ ራዕይ ለኢትዮጵያ ያለ ምኞት ምንድነው እሺ እንግዲህ ነዋይ እነዚህን ጥያቄዎች ነው የጠየቀ የረጅም አመት ጓደኛ ያው ነዋይ ወደ ኋላ ብዙ መለሰኝ እንዴት እንደተዋወቅ ልንገርሽ እኔ ብሔራዊ ቲያትር ትንሽ ዝና ቢጤ ጀምሬያለሁ መታወቅ ጀምሬያለሁና በአጋጣሚ ለአዲስ አመት ይሁን ምናምን ልብስ ለማሰራት ለብሔራዊ ቲያትር ስንሄድ አካባቢ በሙሉ በአንድ ዘፈን ይናወጣል መስኮት ዝቅ አድርገን ስንሰማ እሸቱ በላው የሚል ዘፈን አዲስ መውጣቱ ዋው ማን ነው ደግሞ ይሄ ያልኩኝ ወዲያው ተመልሼ ብሔራዊ ቲያትር መጥቼ አስጠንቼ ዘፈኑን ራሴ ዘፈንኩት ሰልፉን ልነግርሽ አልችልም መጣ በቃ የመጣ ወርቅ ነው የሚሸለመው ቀለበት ነው ምናምን በቃ ምልሽ በኋላ ይሰማል ነው
ነዋይ እንዴት ነው ሲሉት እኔ በዚህ በራስ ቲያትር እሸት በላው ላለው በብሔራዊ ቲያትር ሌላው ወርቅ ይለቅምበታል ነው ምናምን አለ ብለው ነገሩኝ። በዛ ምክንያት ነው የተዋወቅነው። ከዛ በኋላ በጣም ተግባባን። እኔ ለችሎታው በጣም አድናቆት አለኝ። በጣም የጥበብ ችሎታው የሚገርም ነው። ሐሳቡን የሚገልጽበት ቋንቋ ከዛ በላይ ደግሞ በአማርኛ ላይ እንደ ነዋይ የሚራቀቅ ሰው አላውቅም። በጣም የሚገርም ሰው ነው። ጨዋታ ይችላል። እና ይሄ ሁሉ ሆኖ እኔና ነዋይ ብዙ አንስማማ። በየ3 ቀኑ ነው የምንጋጨው። ምናልባት አንድ አይነት ባህሪ ስላለን ይመስለኛል። ምክንያቱም አላውቀውም። እንደውም እኔ ታጋሽ ሳልሆን ይችላል። በመሃል ግን ፀሐይ ፍዳው ነው የነበረ ለማስታረቅ። አዎ እንዴት እንዳልፈራሁም ነዋየው አየር ወለድ ነዋይ ጋር ማን እንጠም ነው የምለው በየቀኑ አየር ወለድ ስለነበር ምናልባት እሱንም ብሎ ተሞካክረናል። እና ከነዋይ ጋር የሚገርምሽ እናቴ በጣም ተወደዋለች፣ ወንድሞቼ በጣም ይወዱታል። በጣም ቤተሰቡ ነው የሚወደው። እና ብዙ ጊዜ እንጣላለን፣ እንኳረፋለን ለረጅም ጊዜ እንደዚህ እንደገና እንገናኛለን። እኔም ድክመት የሱም ድክመት እንደተጠበቀ ሆኖ ጥሩ ጓደኛሞች ነን። እድል ገጥሞ ይላል በመታገኘው እድል ለጥበብ ሰዎች ምን ሊደረግ ትላለህ? የጥበብ ሰዎች በርግጥ ጥበብ ሰጥተው ከህዝብ የሚያገኙት ነገር አለ። ህዝብ የሚሰጣቸው ዕውቅናና ፍቅር አለ። ያንን በአግባቡ መጠቀም አለባቸው። ህዝብ አይን ላይ ነው ያሉት። አሁን በሀገራችን ባለው ሁኔታ ደግሞ ፖለቲካው በጣም ሲጦዝ በመሃል እየገቡ ቪክቲም ይሆናሉ። ፖለቲካ ደግሞ ከባድ ነው እና ብዙ ዋጋ የሚያስከፍል ነው። ጥንቃቄ እንዲያደርጉ መክራቸዋለሁ። ምክንያቱም በእኛ ሀገር ስላልተለመደ ድክመታቸው እንደተጠበቀ ሆኖ ማረም መንገድ ማሳየት ይገባዋል ማህበረሰቡ ብዬ አምናለሁ። ምክንያቱም ከምን ሰብራቸው አቃንተን አቅጣጫ ብናሳያቸው የበለጠ ይጠቅሙናል። በሙሉ ግን እንደ ጠላት ከቆጠርናቸው ማን ይምጣ ሁሉም ፈሪውና ይሸሻል። ይሄንን ህብረተሰቡ ቢረዳላቸው ደስ ይለኛል። ያንስል ህዝብ የሚያስቀይሙ ነገሮችን አያደርጉም ማለት አይደለም፣ ያደርጋሉ። አንዳንዴ ደግሞ ጥፋታቸውን ካመኑ እና ይቅርታ ካሉ በቃ መተው አለባቸው። ህዝቡ እንደው ታማኝ እያለ ባክህ ተመለስ በየትኛው መልኩ እንደ እኔ ሌላ ውስጤ ምን አለ ያለኝ እሱ ነው ብዬ ኮማም ነው። ኦፍ ኮርስ ምልሽ የተወሰነ መንገራገጭ ይኖራል። ግን አይ ቲንክ መምጣት የምችል ይመስለኛል። ያን እድል አጥቼ ነው እኮ ሰውም እሱን እድል አልሰጠኝም እኮ ወደዛኛው ብቻ አደላብኝ እንጂ እኔኛው ጋር አሁንም በመጣ ደስ ይለኛል። እስቲ ሰብሰብ በሉና አንድ መድረክ አብረን እንስራና እኔም ልሞክር ራሴን። ስለዚህ ለነዋይ እንደውም የቤት ስራ እየሰጠነው ነው ማለት ነው። ከዚህ በፊት ቢወሳ ሚዘፈን አልነበረም ቢወሳ ቢመከርሳ ቢወሳ የሚለው በረንብ አስፋውና ሌላ ቀን ልጫወት ኢትዮጵያ ኃላፊነት ብትሰጥ መውሰድ ትችላለህ ወይ? ፍቃደኛ ነህ ወይ? እኔ ኢትዮጵያ ከኔ የምትፈልገው እኔ እንደ ቁም ነገር ቆጥራ ብትጠይቀኝ ምንም ነገር እሰጣለሁ ለኢትዮጵያ። መልካም የነዋይ ጥያቄዎችን እንግዲህ ጨረስ። ሶስተኛው ጥያቄ በክፍል 2 ከሀገር አሜሪካ ነው። አንድ ወዳጅህ ነው። ማን ነው? ምንድነው የጠየቀ? እስኪ እንስማው። እሺ ስሜ ፈቸላ አበራ የኔው ቀመር እባላለሁ። የኔ ጥያቄ ለብዙ አመት ጓደኛዬ ለታማኝ በየነ ነው። እንዴት ነው አዲስ አበባ ተስማምተዋል ወይ? አንድ ጥያቄ ግን አለኝ። ከዚህ በፊት አማራ ክልል ሄደ አንድ ፈረስና መኪና ተሸልመሃል። ፈረሱንም ስትጋልብ አላየንም፣ መኪናውንም ስትነዳ አላየንም። የዚህ ነገር የደረሰ ወይስ እንደለመድከው ለሰው ሰጣ? ይሄን ብቻ እንዲመልስልኝ ነው። አመሰግናለሁ። እንዴት አርጋችሁ እንዳመጣችሁት ሰጣህ ለሰው ወይስ ምንድነው ነው የሱ? እኛም ጥያቄው ነበር። እኔ ያኛው ይበልጥብኛል። በቃ ከህዝብ ያገኘሁት ፍቅር ከመኪናዋ በላይ ነው። ስለዚህ መኪናው ምናልባት የሸለሙኝ ሰዎች ነው የሚያውቁት። የብዙ አመት ጓደኛህ ነው። ከሀገር አሜሪካ ነው። ማን ነው? ምንድነው የሚጠይቀን የሚለውን ደግሞ እኔ በህግ ደረጃ ተደንግጎ
መንግስትን የሚቃወሙ ሰዎች ጋር አብሮ ቡና መጠጣት መብላት አብሮ መታየት ያሳስራል በተባለ ጊዜ ብዙ ጊዜ ጓደኞችህ እዚህ ሀገር ሲመጡ የማያ ጓደኞችህን ማለት ነው ሳያገኙ ሲመለሱ ሳያገኙ ሄደው የቢን ወሬ በመናወራበት ጊዜ እረዳቸዋለሁ ቤተሰብ አላቸው ትል ነበርና አሁን ከምትወዳቸው ጓደኞች ጋር ከሞያ አጋሮች ጋር አዲስ አበባ ስትገናኝ ወይም ኢትዮጵያ ውስጥ ስታገኛቸው ምን ተሰማ እዚህ የመጡ ደግሞ ሪስክ ወስደው ያገኙ የነበሩ ጓደኞችስ ምትላቸው ነገር አለ ወይ ልጅ አሁን እነዚህ አሁን ጻየም ነዋይም እዛ ላይ የምታያቸው ጓደኞቼ ብዙ ነገር አሳልፈናል በስደት በነበርኩበት ዘመን ከኔ ጋር መታየት በጣም ከባድ ነበር ወንጀል ነበር ድሮ እዚህ ብዙ ያሳለፍነው ሲያዩኝ ይሮጣዋል የነበሩበት ሬስቶራንት ገባ ተነስተው ይወጣሉ ከተማ ጋር ታዩ ላለመባል ያ ጊዜ አልፏል ያ በጣም ያመኝ ነበር ለምን ይገባኛል ለምን እንደዛ እንደምገኝ እኔኮ ከፖለቲካም ውጭ ጥሩ ወንድም ነኝ ቢያስብ ነበርና ከነዚህ ጓደኞቼ በተጨማሪ ያንን ነገር ሰብረው ብዙ ጊዜ አብረውኝ የነበሩት ኤፍሬም ታምሩ ዳዊት መለሰ ሌሎችም እንደዚህ ጸጋዬ ሸቱ ሲመጡ መጀመሪያ የሚደውሉልኝ መተናል የት እንገናኝ ቢሉ እንደነዚህ አይነት ጓደኞች አሉ እነዚህም ጓደኞቼ በጣም አመሰግናቸዋለሁ እነሱ እሺ ወደ ሌላው ጥያቄ እንለፍ እንግዲህ እስካሁን ጓደኞች ነበሩ በተለይ የቅርብ የምትላቸው በኪነ ጥበብ ዓለም ውስጥ ያሉ ነበሩ አሁን ደግሞ አድናቂሽ ነው ማን ነው ምን ጠየቀህ የሚለው ከራሱ አንደበት እንስማ እሺ ታማኝ እንደምን አለ እንኳን ለሁለተኛ ጊዜ ወደ ሀገር መጣ በጣም አደንቀሃለሁ ኢትዮጵያ ውስጥ ባለታይም ይሁን በአሁንታዊ መልኩ ስምህ ከሚነሱ በውጭም በውስጥም ግለሰቦች ነህ ትልቅ ፐብሊክ ፊገር ነህና ብዙዎቹ በሚሰበሩበት ወቅት አንተ ግን ቀና ብለህ ቀጥለሃልና ይሄንን የስነ ልቦናዊ ጥንካሬ እንዴት አገኘ ከመንገድስ እንዳትሰናከል ማለት ነው ሁለተኛ ጥያቄ ደግሞ ስለ ቀድሞ ሰራዊት በመቆርቆር ቀድመ ማለት ነው ከማንንም በመቆርቆር ጥብቅና በመቆም እናቀሃለንና ለዚህ ለመነሳሳት ይሄን ለማድረግ ምክንያት ምንድነው የሚለው ነው ይሄንን እንግዲህ እንደ ሰራዊት ቤተሰብነቴም ጭምር ነው መጠየቅ ሶስተኛ ጥያቄ ደግሞ አሜሪካ ነገር የጀግኖች ምሽት ያዘጋጃችሁ ተሸልሙ ነበር ከኢትዮጵያ ባህር ማዶ ያሉትንም የቀድሞ ሰራዊት ጀግኖችና ይሄ ፕሮግራም ግን ከቅርብ ጊዜ ጀምሮ ተቋርጧል ለምን እንደተቋረጠ ምክንያቱም ማወቅ ብችል ደስ ይለኛል እሱ እንድትመልስልኝ ነው የተለያዩ ፕሮግራሞች ዶክመንተሪዎች ስትሰራ ፋይል አያያዘ በኦዲዮም ይሁን በቪዲዮ ኢቭን ብሔራዊ ጣቢያችን ሁሉ የሌሉ ፋይሎች እጅ ላይ ያለና እነዚህ ነገሮች እንዴት ነው የምታገኛቸው ይሄንን ልምድ እንዴት አዳበርከው ነው በ1988 መቶኛ የአድዋ አመት ሲከበር ያሁኑ ትውልድ ስለማያውቀው ነው አንድ የታሪክ ውዝግብ ተነስቶ ነበርና እሱንም በአደባባይ ወጥተ የተቃወምክበት ጊዜ ነበር እሷን ነገር ለአሁኑ ትውልድ ትምህርት እንዲያገኝ አጠር አድርገህ ታሪካዊ ሂደቷን እንድትነግረኝ ነው በመጨረሻ እንግዲህ በመተራው ስራ በጣም ነው ማደንቀህ ማከብረህ ይሄ ነበር የደቻሳ ጥያቄ አድናቂህ ነው ደቻሳን ማቀው በፌስቡክ ነው እና ከተተለዋለሁ እሱ እንደሚከታተለኝ አላውቅም እሱ ከቀድሞ የኢትዮጵያ ሰራዊት ጋር ቁርኝት አለው ሁሉ ጊዜና የወታደር ልጅ ነው የሚገርምሽ እኮ ነው እና ይሄ ልጅ መቼ ነው ማገኘው ነበር ለምን የኔ አይነት ተሳትፎ ላይ ያለው በተለይ በኢትዮጵያ ሰራዊት እና የመጀመሪያው ጥያቄ በማህበራዊ ትስስር ገጾች ብዙ ጊዜ ሰዎች ቶሎ ይሰበራሉ በሚሰጣቸው አስተያየት አንተ ይሄን የስነ ልቦና ጥንካሬ እንዴት አገኘኸው ከባድ ነው በጣም ከባድ ነው የመጀመሪያው ከውስጤ ጋር ነው የምነጋገረው ኦፍ ኮርስ የሄድኩበት የመጀመሪያ የነበርኩበትና የገባሁበት ነገር የኪነ ጥበብ መድረክ እና የኪነ ጥበብ ሶስቶይ ግፋቢል ካላስደሰትሽው አጨበጭብም እንጂ ለጸብ የሚጋብዝ ነገር የለሽም የጥበብ ሶስቶይ ከዛ ውጭ ግን ያው መታቀፍ ፎቶ መነሳት መፈረም ለምንድነው ከዚህ ወጥተሽ የሚለበልም ነገር ውስጥ መግባት ከባድ በመታመጫው ሐሳብ ሁሉ ጊዜ ግርፋ ተቃውሟል ይሄ ማይገናኝ ነው ሁለቱ እንትን ናዛ ውስጥ ነው የገባው ግን ምንድነው በዛ ሰዓት ውስጥ እንድቆይ ያደረገኝ እምለውን ነገር አምንበታለሁ ወይ ማታ በጣም አመላልሽ ያስባለሁ የተናገርኩት ነው ልክ መሆኔን ሳምን እቀጥላለሁ አንድ ምሳሌ ልስጥሽ ኡስታዝ አቡበከር በቴሌቪዥን ይቀርባል ሲቀርብ ሰንሰለቱ እጅ ላይ
ይኸውልሽ በሰፈር ጉልበተኛ አንዱን ከጣለው ከወደቀ ኋላ አይመታም ኖር መንግስት ያሰረውን እስረኛ በሰንሰለት አድርጎ አምጥቶ ይስቃል ፖሊሱ ይስቃል ከውስጥ ይሰብ ይሄንን እንደ ጀብዱ መንግስት በቃ ይሄ አሳበደኝ አምርሬ በቃ ከሙስሊሞቹ ጋር መቆም አለብን የሚለው በጣም በኋላ ክርስቲያኑ በደንብ እየገባው ነፍሳቸውን ይማር በስደት የነበረው ሲኖዶስ አቡነ መልከ ጸዲቅ ሳይቀሩ ወጥተው ኢንዶርስ አደረጉ የሙስሊሙን ትግል ኢትዮጵያ ውጭ ያለው ኢትዮጵያዊ ክርስቲያን ምናምን በሙሉ አንድ ላይ ቆመ እኔ ያን ጊዜ አላሁ አክበር ማለት ፈጣሪ ታላቅ ነው ማለት ነው እንደ ክርስቲያን አሁን ያልተለመደ አልኩ ደቡብ አፍሪካ ሄጄ አላሁ አክበር እግዚአብሔር ታላቅ ነው አልኩ እማዬ ተመልሼ ዋሽንግተን ስመጣ አንሰሪንግ ማሽኔ ሞልቷል አንተ እንዴት ትላለ ብሎ በቃ የተቃውሞ አይነት ነውና ማረሰው አንዱ እንደ ታማኝ እናትህን ጉድ ሰምተው ይሆን ብሎ መልእክት ተልያለና ያ ጊዜ አለፈ እኔ ሁሉ ጊዜም ፈጣሪንና ህሊናዬን ጠይቃለሁ ልክ መሆኑን ካመንኩ ቀጥላለሁ እና እንደዛ ነው የቆየሁት ማለት ነው በተለይ ለቀድሞ ሰራዊት ትቆረቆራለህ ይሄ ከምን የመጣ ነው ነበር ጥያቄ ይሄ እስከመጨረሻው ከልቤ ካምሮ የማይጠፋ ቁስል ነው ለኔ ምክንያቱም አሜሪካ ሄጄ ደግሞ አይቻለሁ ወታደር ማለት በመላው ዜጋ የሚከበር ለሰጠህን አገልግሎት እናመሰግናለን የሚባል እኛ ምግብ እየቀያየርን ለረጅም እድሜ ለመኖር ጧጧት እየተነሳን እየሮጥን ረጅም እድሜ ለመኖር ህክምና በምንጠርበት ጊዜ በ18 19 20 ዓመት እድሜያቸው ብዙ ማለም በሚችሉበት እድሜ ወደ ሞት ለሀገራቸው ብለው ቅድሚያ ሰጥተው የሰራዊቱን የተቀላቀሉና ሀገሬ በከዳሽ ሁሉ ነገር ይክዳይም ብለው የማሉልንና ለኛ ሲሉ ሞትን የተቀበሉ ሜዳ ላይ በትነን ለማኝ ሲሆኑ እያፋጨን በጎናቸው እናልፋለን ትልቅ ወንጀል ሰርተናል ብያምናለሁ እንደ ህዝብ የእውነቴን ነው የምናገረው ለኢትዮጵያ ብሎ አካሉ የጎደለ የሞተው ጥሮታው ተከልክሎ ለማኝ ስለሞተ አገር ስላዳነ አገር አሁን ሁሉ ህክምና የላቸው የሰረቁ ሰዎች ምንም ሳይሆኑ ወይ ትልልቅ ቦታ ደርሰዋል እንዲህ አይነት ዓለም ላይ የማይደረግ ወንጀል በኢትዮጵያ ሰራዊት ላይ ተፈጽሟል እና በዛ አሁን ሁሉ ያመኛል ነው የምልሽ አሁን እንኳን እያንዳንዳችን ቆመን ይቅርታ አልጠየቅንም እንደ ዜጋ ማን ባቆየው ሀገር ውስጥ ነው አንቁጭ ለኔና አንቺ ምን እንነጋገር እና በዛ ሰራዊት ላይ የተፈጸመው ግፍ አይደለም የማይጠፋ ግፍ ነው ግን አንድ ደግሞ የምታደንቂው ነገር ልንገርሽ አሁን አንዳንድ የፖለቲካ ቁርቋሶ ታይና ሰዎች ብርጉን ኢትዮጵያ አይደለም የሚሉት ያለሽ ይሄ ሁሉ ግፍ የደረሰበት ሰራዊት ስቲል ኢትዮጵያን ይወዳል አንድም ቀን አንዳቸው ወጥተው ኢትዮጵያ አይደለም አይሉም ይሄ ሁሉ መከራ አንዳንዶቹ ዘላለማዊ እንትን ይዘው ያለ መድኃኒት መኖር የማይችሉ አሉ ኦኬ አንድ ወታደር ሄዶ በቀደም አግኝቻለሁ እጁ እንደዚህ ሁለቱም የተቆረጠ ምን ይበለው ለልጁ ለምን ተቆረጠ ሲባል ሲሰርቅ አይደለም አገር ሲጠብቅ ነው ምን አረግን ይሄን እጁን ለተቆረጠው ለኔ ስትል ነው ብለን እናቃለን ይሄ ያመኛልና ይሄ ስትንፋስ እስኪያበቃ ድረስ መከራከርበት ቁጭትህ ከዛ የመጣ ነው መቆርቆርህም ያ ነው ማለት ነው ብርጋዴር ጀነራል ለገሰ ተፈራ የሚባሉ የኢትዮጵያ የብሔራዊ ኢትዮጵያ ጀግና ሜዳይ ተሸላሚ ናቸው 5 የሶማሌን አውሮፕላን ይጣሉ ከዛ የሶማሌን ሜካናይዝድ ጦር ቀጥቅጠው በቃ ያዳከሙ ማንንም ስለ በሚግና በኤፍ5 በሚባል እንኳን አርቲክል የተጻፈበት ታሪክ የሰሩ መጨረሻ ላይ ሶማሊያ ተመተው 11 አመት ከመሬት በታች ታስረው መጨረሻ በቀይ መስቀል ድርድር ምናምን ተፈተው መጡ ከዛ ላይ ያው የመንግስት ለውጥ ስለተደረገ አገር ጥለውና አሜሪካን አገር መጡ ያ ጀግና አንድ ቀን ስናየው ታመን ይሄ ብሔራዊ ጀግና እዚህ መጥቶ እንደዚህ ሆኖ ይኖራል የሚል ስሜትና የቀድሞ አየር ኃይል ማህበር የሚባላል እነሱ አንድ ነገር ማድረግ አለብን ሲሉ እኔም ገባውና አንድ ነገር እናደርጉልን ስለ ሰውየው ታሪክ ማቅረብ አለብንና እንሸልመውና ታንኪውን በለው የሚል ፕሮግራም በዛ መሰረት ተሰስነ እኔ የፊልም የምናምን እንትን እኮ የለኝ ታሪኩን እኔ የምሰራው አልኩኝ ውስጤ ባለው ስሜት ምን እንደምሰራ ግን አላውቅም በኋላ ታሪኩ እውነተኛ ታሪኩን ወሰድኩና በፊልም አድርጌ አቀረብኩት በህይወቴ ከሰራኋቸው ከህዝብ ለህዝብ ቀጥሎ የምኮራበት ስራ እሱ ነውና
ያን ጀግና እንደዛ አድርገን አከበር ነው እና ታንኪው ለሰጠህን አገልግሎት ከዛ ይሄን ለምን አንቀጥልም ብለን በየአመቱ ጀግኖችን እያመጣን እንሸልማለን በመሃል ላይ ሚሊሻ አሊበርኬ የሚባል ሌላ ጀግና በክላሽን ይዞ ታንከኞችን አቃጥሎ ታሪክ የፈጸመና አውራጅና ሰቃይ ሆኖ ይኖር ነበር ሰማን ለማግኘት ሞከር አጣ ነው በኋላ ሸለምነው እንደዚሁና በኋላ በሰው ምናምን ስልኩ ተገኘ ተወሰነች ነገር ዳታ አርገንለት ቤት ምናምን ሰርቶ ይኖራል አሁንና እንዲህ ያደረግን ያዋርናቸው መልሶ የመካስ የሰራዊቱ ሞራል የመገንባ አይዟችሁ ለኛ በተለይ ደግሞ ልጆቻቸውን አስቢ እንደሌሎች እንደኛ ልጆች ቅንጡ አልነበሩም ለምን አባቶቻቸው ምሽግ ውስጥ ምናምን ውስጥ ነው ይኖሩ አቅፈው በስነ ስርዓት የሚያስፈልጋቸው አልሰጧቸው ያ ሁሉ ቀርቶ እንደገና ወንጀለኛ ሆኑባቸው ማለት መንግስት ወንጀለኛ አድርጓቸው የማን ልጅ ነኝ ይበሉ ይሄ ያማል ያለ መቀየር ነበርና በየአመቱ ያን ስናደርግ ቆየን አሁን የለውጡ ከመጣ በኋላ ወደ ሀገር መግባት ሲጀመር ትንሽ የመዘናጋት ሁኔታ ተፈጥሯል እንዳውም በኋላ ላይ አስበን የነበረው ኢትዮጵያ ውስጥ አንድ ጊዜ እንደዛ አይነት ሁሉንም የማመስገኛ ፕሮግራም እንስራ በሚል ጅምር ላይ ያለ እኔም በተለያየ ነገር ስለተወጠርኩ አላደረግነው ግን አይ ሆፕ እንቀጥላለን ብዬ ተስፋ አደርጋለሁ በዚህ መልክ ነው ማለት ነው የሚቀር ጥያቄ ተቋረጠ ላለው ይሄ ነው ምላሻቸው መልካም አራተኛው ጥያቄ በተለይ የዶክመንት አያያዝህን አድንቆ ነበር ያለፈው እንደውም ንጽጽሩ ከብሔራዊ ጣቢያው ጋር ነበር ምናልባት ይሄ ጣቢያ እንደ ጣቢያ 50 አመት የሞላው ብዙ አርካይቮች ያሉት ናቸው ከግለሰብ ጋር ላይ ነጻጸር ይችላል የሱ ንጽጽር ግን እንደዛ ነበር እኔ የዚህ ጉዳይ መነሻ የሆነው ዋናው ምክንያቱ ምን መሰለሽ በኢትዮጵያ ውስጥ ያለውን ስርዓት ስቃወም ስናገር ከሰው ጋር አልግባባ በደሉን ስትነግሩ አያምንም ስለዚህ ማስረጃ ያያስኩ መናገር አለብኝ ቢወሰንኩ ከዛ ይሁን እንዲሆናል በሚለው ጀመርኩ ሶ ያ ሞር ኢምፖርታንት መጠቃሚ እንደሆነ ተረዳው ስለዚህ የሆነ እንትን ላይ እስከምንደርስ በሚት ያንዳንዷን ማገኛትን ነገር ማስቀመጥና በተግባር ለሚጠቅም ነገር መዋል እንትን አደረኩ በዚህ ምክንያት ሰርግ ክርስትና ልደት ምናምን ያገኙት ቪዲዮ እና አስቀምጣለሁ በሆነ አጋጣሚ የገባውን ሁሉ ሌላው ደግሞ መንግስት ለፕሮፓጋንዳ ብሎ ሊቀጠቅጠን ሲያወጣው እዛውስ ደግሞ ማገኘው ነገር አብዛኛው ከመንግስት ወስጄ ነው መልሼ ተጠቀምኩበትና ይሄው ነው ምክንያቱ መልካም ተመልሶለታል ብዬ አስባለሁ የደቻሳ የመጨረሻው ጥያቄ በተለይ የአድዋ ድል በዓል 100ኛ ዓመት ይወስዳል እዛ ላይ አንድ የተነሳ የታሪክ ውዝግብ ነበር አንተ ሞተ ደግሞ በመድረክ ያንን ተቃውመህ ነበር ለአሁኑ ትውልድ አሳውቀን ብለሃል አድዋ እንግዲህ ይልሽ የተለያየ ግንዛቤ ይኖርናል ምንም ችግር የለውም እስካሁን ባለው እንኳን የተምታታና የተጣላንበት ታሪክ ቢኖር አጼ ዳግማዊ ምኒልክ የአድዋን ጦርነት የመሩ ናቸው በጣሊያኖችም ተጽፏል በኢትዮጵያኖችም ተጽፏል በውጭ ታዛቢም ተጽፏል ከዛ ውስጥ አንድም ቦታ አንድም ሰው አጼ ምኒልክ ሊሸሹ ነበር የሚል ነገር የለም ያን አይነት ነገር ምሁራን ሲሉ ያናደደኛል የአዲስ አበባ ዩኒቨርሲቲ ምናምን የነበሩ አንዳንድ ሰዎች እንደዛ አይነት እንትን ብለው በቃ ቶታሊ አድዋን የሚያሳንስ ታሪክ ፕለስ ከዓለም አቀፋዊ በዓልነት ወደ ሰፈር የመውሰድ እንደዛ አይነት ነገር ነበር ብንፈልግ ባንፈልግ ቢያመን ባይስማማን እውነትን መቀበል አለበት ይሄ ደግሞ የሁሉ ኢትዮጵያዊ ድል የሁሉ ኢትዮጵያዊ የጋራ ውጤት ነው ይሄንን አሳንሶ የተለያየ ቨርዥን መስጠት መሞከር አሁን አለማክበር ይቻላል ኢትዮጵያ ውስጥ አድዋን እኛ ባናከብሩ ጣሊያኖች ራሳቸው የተሸነፍንበት ዘመን እያሉ ያከብሩታል ሶ እያለን ያለንን ማጣት ስለምንፈልግ ነው ያን በዛ አይነት መልኩ ተቃውመናል ያኔም አሁንም ይሄንን ለማዳከም ቢሞከር አይጠቅምም በፍጹም ያለውን እውነት መጋፈጥ ያስፈልጋል አይሽ ሶማሊያ ስትወረን ፕሬዝዳንት መንግስቱ የኢትዮጵያ መሪ ነበሩ ዘምተዋል ይሄን እውነት መንጠቅ አይቻልም ኮሎኔል መንግስቱ እንዲናቸው ልንል እንችላለን ግን በምንም መለኪያ ይሁን ይሄን ታሪክ መሰረዛችን እውነቱ ይሄ ስለሆነ አፍሪካ አንድነት የሚባል ተቋቁሞ ኢትዮጵያ ውስጥ ዛሬ ለዚህ የበቃው ቀዳማዊ ኃይለ ሥላሴ ናቸው ልጣያቸው ትችያለሽ ይሄን እውነት ግን አትቀሚያቸው
አቶ መለስን ያልወዳቸውም የፈለገ ቢሆን ለዚህ ሁሉ መከራ ባለቤት ናቸው ለኔ ግን ከአባይ ግድብ አልነጥላቸው ይሄ እውነት ነው ታሪክ እንደ ታሪክነቱ ማቀመጥ ያለበት ሚኒሊክን በምን ተአምር ነው ካድዋ ላይ የምትነጥቀው እንዴት አድርገሽ ነው የምትነቀዩ አይሆንም አይሰራም እውነትን መጋፈጥ ያስፈልጋል ስለዚህ ትውልዱ ይሄን ማወቅ አለበት በየቦታው ነው የምናገረው ይሄ ትውልድ ይሄ ዘመን ጉግል ማድረግ የሚቻልበት ነው እንደኛ የተዘጋ አይደለም ተለያየ ሶርስ መልስ ይሰጥሻል ይሄ በሚደረግበት ዘመን በጅምላ አትነዱ መርምሩ ጠይቁ ይሄን ነው ማለት መልካም በቃል በተጠየቁ ከሪካርድ ውጪ በሆነ ደግሞ ከዛው ከአሜሪካ አብሮ የረጅም ጊዜ ጓደኛ ቀደም ላይ እንደውም ስሙን ጠቅሰው ነበር ንጉስ ሰለሞን ነው ሁለት ጥያቄዎችን ያደረሰኝ በጽሁፍ ነው ይላከው ኦኬ ምን ይላል መሰለ አንተ በተሳተፍክባቸው ይልሃል በሮሃ ባንድ በህዝብ ለህዝብ በደመራ ባንድ እዛው አሜሪካን ሀገር የመሰረታችሁት በዚህ ሁሉ ጉዞ ውስጥ ያለህን ትዝታ አጠር አድርገህ አጫውተን የበለጠ የትኛው ላይ ነበረ ትዝታ ያለህ እንዴ የምትወደው የነበረው ዋው ሶስቱም ከባድ ናቸው ህዝብ ለህዝብ ቅድም ተናግሬዋለሁ በ100 ብር ነው የተጓዝነው በማትችለው ሙያ ገብቼ ለጊዜ የገጠመንን ፈተና እንድንወጣ ስላረብ የማረሳው ነው የሮሃ ጉዞ አሚን የህዝብ ለህዝብ ከሮሃ ባንድ ጋርም እንደጠቀስኩት ሁለት የተለያዩ ቦታ ላይ ማደሪያው ድንኳን በሆነ ቢምቢና አውሬ ምናምን በሚያሯሩጥ ቦታ ላይ እና ሄደን አሜሪካ ደግሞ ሸራተን ሜሪት ወይ ሂልተን በማደር ሁለቱንም ለማየት ሞክራለሁ ደመራ ስትመጪ ደግሞ የተለየ ነው እሱ ደግሞ ሌላ ነው ያን ጊዜ ሼክ መሐመድ አላሙዲ ነበሩ ባንዱንም ፎርም በማድረግ ባንዱንም በመርዳት ወጪውን በመሸፈን ያን ጊዜ ደግሞ በፕራይቬት ፕሌን ነው የምንሄደው ምንም ታስቢው ነገር ያ ደግሞ ሌላ ዓለም ላይ ነው የነበረው እንግዲህ የሆነ ነገር ስለሆነ ማስተዋውሰው ከለንደን ወደ ፓሪስ ለሾው ስንሄድ የሳቸው አውሮፕላን ነው እና ለንደን የገዛነውን የመድረክ ልብስ አውሮፕላን ላይ ነው የለበስነው ትንሽ ሌቶን እና ደም ያለበሱን ሆስተሶቹ ናቸው አንዳንድ ክፍል ገብተን ምናምን ብለን እና ፓሪስ ስንደርስ ፓስፖርታችንን የሆነ ሰው መጥቶ ሰብስቦት ሄደ እና አውሮፕላን ተከፍቶ ስንወርድ ሌሞ ቆሟል ሊሞዚን አለ ግባታል ገባው እኔ አንድ ሊሞዚን ጥላውና ሊሞዚን ፀሐያንልም ወሸት ፍሳ ነበር ነው አይነበር አንዳንድ ሄዶ ሊሞዚን ወደ ኋላ ባካፕ አርጎ ሲከፈት መድረኩ ላይ ነኝ ህዝብ ጮህ እኔም ከአውሮፕላን ወደ ሌሞ ከሌሞ ወደ መድረክ ይሄ ትንሽ ቅዠት አይመስልም ይሄ በዓለም አቀፍ ስታንዳርድ የነበሩ አርቲስቶች ያዩትን ነገር አይተናል በዚህ አጋጣሚ ምስጋና ይድረሳቸው ለሼክ መሐመድ አላሙዲ በደመራ ባንድ ውስጥ ከሰራዋቸው ደስ የሚለኝ አዲስ አበባ ስታዲየም የኢትዮጵያ የቀድሞ ሰራዊት በግፍ ተበትኖ ለማኝ ተደርጎ ነበር ስለ ኢትዮጵያ ሰበክንበት መድረኩን ከመንግስት ጋር ተጣላን በዛ ምክንያት መንግስት ደግሞ ከቴሌቪዥን ላይ አገደል ያን ጊዜ የታገደው የኔ ምስል አሁን ይሄ መጀመሪያው ነው እንደዚህ በህጋዊነት ሲቀርብ በህገወጥ መልኩ ቀርብ ያለው ያው ተረስ ሽብርተኛው ምናምን ታየ በህጋዊና እንደ እንግዳ ደግሞ የቀረብኩት ዛሬ ነውና ያን በመስራቴ በደመራ ውስጥ ደግሞ ማረሳው ነው ማለት ነው ሶስቱም ስለዚህ የራሳቸው ትዝታና ታሪክ አላቸው ስለዚህ ተመልሶለታል ብለን እናስባለን ሁለተኛው ጥያቄ የንጉስ በህይወት ዘመንህ ይላል በህይወት ዘመንህ ማድረግ እየቻልክ ያላደረከው እና ደግሞ ወደፊት ባደርገው ብለን የምታስበው የምትፈልገው ነገር ምንድነው ይላል ከባድ ጥያቄ ነው የጠየቀኝ በህይወት ዘመን ምን አስብ ነበር መሰለሽ ህዝብ ለህዝብ የመጀመሪያውን ከበሮ ተጫውቼ ኮንሰርቱ ያለቀ ጊዜ አምባሳደር ካሳ ከበደ ወደ ጎን ይወስዱኝና ትልቅ ነገር ነው ያረከው አሁን አገር ቤት ስትገባ መንግስት አንዳንድ ነገር ሊያረግልህ ይፈልጋልና ምንድነው የምትፈልገው አለኝ ወዲያው ካፌ ወጣው ታውቂያለሽ የኢትዮጵያ ብሔራዊ ቡድን ሲጫወት አብሬ ሄጄ እንደደግፍ ይፈቀድልኝ አልኩ በጣም ሳቀ ለአይሽ ያን ጊዜ ለካ አፓርትመንት ምናምን ስጡኝ ነበር ህልሜ ሁሉ ጊዜ ኢትዮጵያ ቡድን ሲት ሄጄ ኢትዮጵያን ሰንደቅ ዓላማ ሄጄ እንደዚህ ማድረግ ነበር እሱ ሳይሳካልኝ ቀርቶ ኃይሌ በ1996 በፈረንጆ አትላንታ ኦሎምፒክ ላይ ሲሮጥ ባንዲራ ይዤ ገብቼ ሜዳው ላይ በቃ ጮክ ያን ህልሜን አሳክቻለሁ
በብሔራዊ ቡድን በእግር ኳስ ባይደርስልኝም አንዱ ህልሜ ይሄ ነበረ። አላሳካሁትም ነው ብዙውን ነገር አሳክቻለሁ እላለሁ። ልጅ መውለድ የምፈልገው ኢትዮጵያ ነበረ እና እስከዛ ጊዜ ድረስ በእኛ 88 ወይም በፈረንጆቹ 96 ነው የወጣሁት። በፈረንጆቹ 2000 ነው ያገባሁት። ህልማችን እዚህ ነበረ። ያን እንግዲህ ስላልተቻለ ልጆቼ ውጭ ተወለዱ። ይሄ ነው የሚቆጨኝ። ኢትዮጵያዊ ሆነው ቢወለዱ ኢትዮጵያውያን ናቸው ኦፍ ኮርስ፣ ግን እንደው እንትን ነበር። ግን ከዘመን ጋር ብዙ ነገር ተቀይሮ አሁን ሰው ምን የሚያወራው ሊለኝ ይችላል። አንዳንዱ ሰው ምክንያቱም አሜሪካ መወለድ ይፈልጋል። ብዙ ሰዎችም ያደርጉት ስለነበር ከዛ መልካም የጥያቄዎቻችንን ጥያቄዎች ጨርሰናል። ምንድነው የሚቀረን? አስተያየት ነው። ከዛ በፊት ግን እስኪ አጠር አድርገህ ስለ ቤተሰቦችህ ንገረን። የሶስት ልጆች አባት ነኝ። 3 ወንድ ልጆች አሉኝ። በቃሉ ታማኝ፣ ሐዋርያ ታማኝ እና ፍሬዘር ታማኝ ይባላሉ። ባለቤቴ ፋንትሽ በቀለ ትባላለች። ድምጻዊት ነች። በእኔ ምክንያት ከሙዚቃ የተለየች እኔ የምፈልገውን ዓላማ ለመከተል ሲባል የቤተሰቡን ኃላፊነት እንድትወስድ ሙያዋን ሳክሪፋይስ አድርጋለች እንጂ ከኔ በላይ መድረክ የማይበቃት ነበረች። ተገናኘነው ብሔራዊ ቲያትር ቤት ነው። እንግዲህ ከህዝብ ለህዝብ ጀምሮ ነው አብረን የነበርነው። ረጅም ጊዜ አብረን ያለነው። እንደው በመጨረሻ ጓደኞች ወዳጆች ምን አሉ ስላንተ? የመጨረሻ አስተያየታቸውን እንስማና ፕሮግራማችንን እንዝጋ። ወደ አስተያየታቸው እንሂድ። ታማኝ ማን ነው ምንድነው የሚሉት ከራሳቸው አንደበት? ታማኝ ጋር ኦልሞስት ወደ 30 ዓመት በይው እንግዲህ ከስራ በቲያትር ቤት ስራ እሱ ብሔራዊ ቲያትር ነው፣ እኛ ራስ ቲያትር ነን እና ብዙ ጊዜም እኛም ጋር አብሮ እየመጣ ተለያየ ክፍለ ሀገር እየዞርን እንሰራ ነበርና ታማኝ ጋር እንግዲህ የ5 የ6 ዓመት ልጅ ሆነ ትምህርት ቤት ነው የምንማረው። በቃ ትምህርት ቤት የጀመርንበት ትምህርት ቤት እዛው ነው። ብዙ ልዩነት የለንም። ታማኝና እኔ ያገናኘንም ያስተዋወቀንም የጥበብ መናበብ ነው። በውስጣችን ያለው ጥበባዊ ተሰጥኦ በቃ እኔም እሱን እንደወደው በእኛ አባባል በቃ ኮከብ መቅጠም የሚባል ነገር አለ እና እንግዲህ ታማኝን እንግዲህ የኔና የታማኝ ታሪክ የሚጀምረው በሮሃ ባንድ ውስጥ ነው። አብረን በነበርንበት ጊዜና ከተለያየም በኋላ ሁለት አይነት የተለያየ ሰው ነው ታማኝ። ሸምግለው ከዘራ ይዘው ሄደው ጎረምሳ ከሰደባቸው አይልቁም። እንደ ስሙ የሚኖር ከብዙ ሰው ጋር በፍቅር ከጓደኞቹ ጋር በመተሳሰብ በቁም ነገርም ደረጃ ብትዩ በጣም ቁም ነገረኛ፣ ለተቸገረ ደራሽ፣ እንደዚህ ሐሳብ በሚያመነጭበት ሰዓት ደግሞ በቃ ያልተገመተ ሐሳብ ያላታሰበ ሐሳብ አስቦ በቃ የተሰበሰበንበትን ነገር ትልቅ የሚያደርግ የጓደኝነትን ቫልዩ የሚያውቅ ሰው ነው። ታማኝ very talented እግዚአብሔር ታለንት የሰጠው ልጅ ነው። ቁም ነገሩን ቦታ ምንም ማስደፍርሽ ለወደደው ህይወቱን የሚሰጥ ልጅ ነው። ይሄ ምንም ታማኝ ባለው እምቅ ችሎታ እንግዲህ እኛም ያላወቅነው ያልተገነዘብነው ከፍተኛ የሆነ መድረክ ተቆጣጣሪ ሆኗልና የኪነ ጥበብ ስራውን በጣም እንዲታማኝ የተባለበትን መድረክ ላይ ሲቆም እኮ ታማኝ በቃ ላይክ አንድ ትልቅ ዘፋኝ የሚያስጮህ የነበረ የኮሜዲያንን የኮሜዲ ነገርና የማስተዋወቅን ነገር ኮምፕሊትሊ የቀየረ ሰው ነው። የራሱን ስራ ጥንቅቅ አድርጎ መጥቶ ያንቺን የሚሰራ ሰው ነው። እኔ ታማኝ እያለ አንዳንድ ቦታዎች ላይ በቃ መዝፈን የሚያዳግተኝ ጊዜ አለ። ኮንሰርት ላይ እየሰራው አየሁት መሀል ላይ ቆሞ እና በቃ የእያንዳንዳችንን ግጥም ስለሚያውቅ ግጥም በጣም ነው የሚከታተለው፣ አብሮ ነው የሚዘፍነው እና ታማኝን ከመድረክ አስወጣሁት። እኔ ኢሞሽናል ስትሆኝ ግጥም ይጠፋሻል። አንዳንድ ግጥም ከላይ የነበረውን ወደ ታች እንደዚህ የማዛባት ነገር ይኖራል። እሱ ጭንቅላቱን ሲይዝ ሌላ ቴንሽን ነው የሚፈጥር። በጣም ደፋር ነው። ያቀደውን ነገር ተግባራዊ የሚያደርግ ነገር ነው። እልህኛ ነው እና ከዛም በተረፈ ደግሞ ቅጽበታዊ የሆኑትን ክስተቶች ያዋዛ መድረክ ላይ የማቅረብ ከፍተኛ ችሎታ ያለው ሰው ነው። ህዝብ ለህዝብ በሄድንበት ጊዜ ተቃዋሚዎች በጣም ሲበጠብጡን እሱ ለንደን ላይ እኔ ደግሞ ጀርመን ሀገር ላይ ተደባድበን እኔም እጄን የተነከሱት እናቱም
የአርበኛ ልጅ ናቸው እናቱም እና ከዛም ያገኘው ይመስለኛል። በሌላ ሳይድ ደግሞ በጣም በቀላሉ ከሰው ጋር የሚግባባ ሰውን በቀላሉ ሄዶ ሰላም የሚለው የሚያጫውተው በጣም ተግባቢ ሰው ነው። ትልቁ ኢትዮጵያዊነት ነው። ከዛ ጥበቡ ሙያው ነው። ከዛ ውጭ ደግሞ ቤተሰባዊ ፍቅራችን። ዘፈን በመምረጥ በኩል እኔ ታማኝን አስመርጣለሁ። ያንዳንዱ አልበሜ ላይ አሻራው አለ ታማኝ። እኔ ላይ ብቻ ሳይሆን የተለያዩ ሰዎች ላይ አሻራ አለው። የጥላሁንን ዘፈን እነዛ አልበሞች ሁሉ ሲሰሩ ያሁኑንም ጭምር ታማኝ አሻራው አለበት። ያሁኑ አዲሱ እነዚህ 9 ዘፈኖች ላይ የታማኝ አሻራ አለ። ምርጫም ላይ በምርጫም ላይ በተለያየ ነገር ላይ ዜማዎቹ እንዲህ ቢሆኑ በሚል በማማከርም ደረጃ ታማኝ እጁ አለበት። የዘፈን ፍቅሩ ጥግ ድረስ ስለደረሰ ዘፈን ሁሉ የማማረጥ በቃ ይሄ ቢሆን እንደዚህ ነው እኮ ይሄ እዚህ ጋር ቢሆን ፕሮግራም ነው ሳውጣውን ፕሮግራም ሳውጣ የታማኝ እጅ አለበት። አንደኛ ይሄን ታረግና ሁለተኛ ይሄን ታረጋለህ እዚህኛው ክላይማክስ እኛው እንደዚህ ብሎ በቃ የራስሽን ስራና የራስሽን ዘፈን ያቀለልሽ ሰው ነውና አንዳንድ ስሜታዊ ነገሮች አሉት ታማኝ። በቃ ኢሞሽናል ነው፣ ስሜታዊ ነው። አንድ ነገር ካስደሰተው ኢሚዲየትሊ በቃ ወዲያው ነው አክሽን የሚወስደውና እንዲህ አይነት ነገሮች አሉ። የፖለቲካ ድርጅት ውስጥ እንዲገባ አልፈልግም። ለህዝቡና ለሀገሩ ያለው ተቆርቋሪነት በጣም ለኔ የሚያኮራኝና የሚያስደስተኝ ነገር ነው። ሁሉም ሰው የድሮውን ታማኝ አይደለም የሚያውቀው። መግለጫ የሚሰጥ ለሰብአዊ መብት የሚሟገት ለተበደለ የሚጮህ ታማኝ እንጂ አሁን ተጫዋቹን ታማኝ አርቲስቱን ታማኝ እያየ አይደለም። እኔ ፊት ለፊት ተናጋሪ ነው። ይሄ ቁጭ ብሎ አስቦ ራሱን ኤዲት አድርጎ ምናምን በጭራሽ ታማኝ የሚሰማውን የሚዘረግፍ ሰው ነው። ተረፈ እንግዲህ እኔ መልካሙን ሁሉ እመኝልሃለሁ እና ለወደፊት እንግዲህ ቁጭ ብለን እንደተለመደው የልብ ለልብ እንደምንጫወት ተስፋ አለኝ። እንግዲህ አመሰግናለሁ። ወደ ሀገርህም መተህ አሁንም እየሰራ ያለው ነገር ትልቅ ነው። በርታ ወንድሜ፣ በምትፈልገኝ መንገድ ሁሉ ከጎንህ ነኝ። ያው በጥበቡ ነው። ሌላ ነገር ውስጥ ተዋጋ ካልከኝ እንደ ድሮ እንዳየር ወለዱ ጎበዝ አይደለሁም። እንዴት ሰው በጽናት እንደዚህ ይገኛልና ይሄንን ጽናቱን ክብሩን እግዚአብሔር ከሙሉ ጤናና እድሜ እንዲሰጠው ፈልጋለሁ። ይሄን ነው የምመኘው። ላደረከው ነገር እግዚአብሔር ውለታውን ይክፈል። ሁሉን ነገር እግዚአብሔር ይክፈልህ። ከዛ ውጪ ደግሞ በቃ እንደው እኔ ስለታማኝ እንደው አገሩ ብቻ ሀገር ትፈልገዋለችና እንደው የእግዚአብሔር ፈቃድ ተጨምሮበት ታማኝ ሀገሩ ቢኖር እመኛለሁ። ብዙ እሱ የሚሰራቸው ብዙ ስራዎች አሉ። ሰዎችን በጣም የማሳመን ችሎታ አለውና ብዙ ነገር መስራት ይችላል ብዬ አምናለሁኝና በተለይ በዚህ በኪነ ጥበቡ በኩል ብዙ የደከሙ ነገሮች አሉና እነሱን ያስተካክላል ብዬ አስባለሁና እየሰራ ላለው ስራ በግሌም ላመሰግን እፈልጋለሁና ቀጥልበት ለማለት ነው። አመሰግናለሁ። የእግዚአብሔር ፈቃድ ቢሆን እዚህ ብትኖር ደስ ይለኛል። ታማኝ ብዙ የምትሰራቸው ስራዎች ስላሉ ከዛ ውጪ እና በቃ ባለህበት ሰላም ሁን። እግዚአብሔር የምትሰራውን ሁሉ ይባርክልህ። ሁሉ ነገር የተባረከ ነውና ከዚህም በኋላ የምትሰራው ስራዎች ሁሉ የተባረኩ እንዲሆን መልካም ምኞቴን እገልጻለሁ። አመሰግናለሁ። ተመለስ። ይሄ ነበር እንግዲህ የጓደኞች አስተያየት፣ በጣም ሀሳባቸው፣ ጥያቄያቸው እንዴት አገኘ? ደስ ብሎኛል። በዛ የዛን ያህል ከባድ ነው። ጓደኞቼ ወዳጆቼ ትልቅ ስንቅ ነው የሰጡኝ። ለካ ብዙ ተጣልቻቸዋለሁ እንዳልኩ፣ ግን ያ ሁሉ እንትን ብሎ በጎውን ነገር አጉልተው ስለተናገሩ በጣም አመሰግናቸዋለሁ እነሱ። መልካም እንግዲህ ስጀምር እንደከፈትክልን ፕሮግራማችንን አሁንም መዝጊያውን ዝጋለን። የተከበራችሁ ተመልካቾቻችን በሁለት ተከታታይ ክፍል ቢጥምም ባይጥምም ችክ ያለውን የኔን ታሪክ በግድ እንድትጋቱ ያደረጋችሁ የኢትዮጵያ ቴሌቪዥን በእኛ ፋንታ የተሰኘው ፕሮግራም ነው። ለፕሮግራሙ እድገት ያልተስማማችሁን በመልካም ቋንቋ በመግለጽ የተስማማችሁን ደግሞ በማበረታታት ጠቁሙን፣ እንሻሻላለን። በሐሳብ ሁሉ ነገር ያድጋልና እስካሁን ድረስ በትዕግስት ባለመናደድ ታግዛችሁ ስለተከታተላችሁን በጣም እናመሰግናለን። እንግዲህ ተመልካቾቻችን የዚህ ሳምንት የክፍል 2 ዝግጅታችን የተከታተላችሁትን ይመስል ነበር። ሁለገብ ከያኔውን አርቲስት ታማኝ በየነን ነበር ወደ እናንተ ይዘን የመጣ ነው። ከሱ ጋር
ጥሩ የሆነ ቆይታ እንዳደረግን እናንተም እንደተዝናናችሁ እንደተማራችሁ ቁም ነገሮችንም እንደወሰዳችሁ ተስፋ እናደርጋለን። ይህ ዝግጅት አዘጋጅቼ ወደ እናንተ ሳደርስ የቆየሁት ትዝብት አሰፋ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። እስከ ሳምንት መልካም ሳምንት